ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ እንዴት አድርገን ጉግል ዶክን በመጠቀም እንዴት አድርገን የአማርኛ ንግግርን ወደ ጽሁፍ መጻፍ እንደምንችል የምናይ ይሆናል። በመጀመሪያ ወደ ብራውዘራችን በመግባት docs.google.com ብለን እንጽፋለን። ከዛ እንደምናየው ልክ በማይክሮሶፍት ወርድ ጽሁፍ እንደምንጽፍ ብላንክ ዶክመንት ያመጣልናል። እሱን እንመርጠዋለን። ከዚህ በኋላ ንግግርን በመጠቀም እንዴት እንደሚጽፍልን ለማየት ቱልስ ወደሚለው ሜኑ እንገባለን። የኢንተርኔት ፍጥነት ትንሽ ዘግየት ስለሚል ነው። ከዛ በኋላ ቮይስ ታይፒንግ ወደሚለው እንገባለን። በግራ በኩል እንደሚታየው ማይክሮፎን ምልክት ያመጣልናል። እቺን ማይክሮፎን ምልክት ከነካን በኋላ እኛ መጻፍ የምንፈልግበትን ቋንቋ እንመርጣለን ማለት ነው። ከዚህ ውስጥ እኛ መጻፍ የምንፈልገው በአማርኛ ነው። ስለዚህ አማርኛን ከመረጥን በኋላ ልክ ተፈጥሯዊ በሆነ መንገድ እንደምናወራው ድምጻችን መካከለኛ ፍጥነት ላይ አድርገን ማውራት እንጀምራለን ማለት ነው። ስለዚህ የማይክ ምልክቷን እንጫናትና ምን ያህል እንደሚያዳምጠን ወይም ደግሞ ምን ያህል እያዳመጠ መጻፍ እንደሚችል ከዚህ የምናይ ይሆናል። ከዚህ በታች የተሰጠህን እንድትጽፍ ይህ ለሙከራ የሚያገለግል የአማርኛ ንግግርን ወደ ጽሁፍ የመቀየር ሂደት ስለሆነ ሁሉንም የጽሁፍ፣ የንግግር እንዲሁም የመልእክት ማስቀመጫ ዘዴዎች እንድትጽፍልኝ ስል እጠይቅሃለሁ። ስለዚህ እንደሚታየው በዚህ መልኩ ንግግርን ወይም ደግሞ ምንም አይነት ኪወርድ ሳንጠቀም ጽሁፍን መጻፍ እንደምንችል ማየት ችለናል ማለት ነው። ይህንን ይመስላል የዛሬው ቪዲዮ። በቀጣይ በሌላ ርዕስ እስከምንገናኝ መልካም ቆይታ።